እና ማሚን ብትሆን ትንሱ ላይ ያው ሁሉ ነገር አርጋባት እንቁላል ሰብራ የሆነ መተት በማድረግ እና ይሄ ሁሉ ነገር አሳልፎ በስንት መከራ ውስጥ አልፋ እዚህ በመድረሷ እኔ በጣም ነው ደስ ያለኝ። እና በተጨማሪም ደግሞ ስንት ነገር አሁን በአላዛር ምክንያት በማሚ ምክንያት ብዙ ነገር ያሳለፈች ሰው ናት። ብዙ ስቃይ ውስጥ ገብታ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰብስክራይብ እያደረጋችሁ የዛሬውን ቪዲዮ ተከታተሉ እላችኋለሁ። ዛሬ እንግዲህ በመጥፎ ቪዲዮ አይደለም የመጣሁት፣ በደስታ ቪዲዮ ነው የመጣሁት። እና የደስታ ቪዲዮ ምንድነው? ትንሱ የመውለጃ ጊዜ ተቃርቦ የአጥሮፍ አትስማሽ ተብላለች። ፕሮግራም ተዘጋጅቶላታል እና እኔ በጣም ነው ደስ ያለኝ። የሁሉ ችግር አልፎ ትንሱ ለዚህ መድረሷ በጣም ነው ደስ ያለኝ። የሁሉ ችግር አሳልፋ በስንት መከራ ውስጥ አልፋ ከወንድሟ ጋር ሆና በማሳለፍ ሁሉንም ነገር ለዚህ በመድረሷ በጣም ነው ደስ ያለኝ። እናም ደግሞ ማሚንም ደግሞ ይቅርታ እየጠየቀቻችሁ ነው በጣም። እሷንም ተቀብላችሁ ደግሞ ይሄን ደስታችንን እጥፍ ድርብ ብታደርጉልን፣ ቤተሰቡ ወደ ድሮ ሰላም ቢመለስልን በጣም ነው ደስ የሚለን። እና ደግሞ በቃ ዛሬ በጣም ደስተኛ ሆኜ ነው የመጣሁት። ልክ እንደ ድሮ ተናድጄ ወይም ደግሞ አኩርፌ አልመጣሁም። በጣም ደስተኛ ሆኜ ነው የመጣሁት። ምክንያቱም የደስታው ምንጭ ትንሱ ናት። እንግዲህ ያ ሁሉ ነገር አሳልፈው ለዚህ በመድረሳቸው እኔ በጣም ነው ደስ ያለኝ በእኔ ቦታ። እና በቃ አላዛርም እየተመለሰ ነው ብዬ ነው ማስበው። ቀለበቷ ጠፍቶባት ነው እንጂ እሱን ሊያስተካክልላት ነበረ እያስበው፣ ግን እሷ ጠፍቶብኛል ብላለች። የት ማን እንደወሰደው አይታወቅም። ግን ደግሞ ቢጠፋም ይጥፋ፣ ሁሉም ነገር የሚገዛ ነገር ነው። ዋናው የቤተሰቡ ሰላም ነው። እና ትንሱ እኔ ላንቺ በጣም ነው ደስ ያለኝ። እና እመጣልን ብዬም በራዘሬን ያስቀረኝ፣ ግን አንድ ቀን መምጣታችን አይቀርም ሁለታችንም ማለት ነው። የሆነ ቀን መተን እንጠይቅሻለን ከወለድሽ በኋላም። ይሄው ደግሜ የአጥሮፍ አትስማሽ ነው እሺ። እና ይሄ ሁሉ ነገር አሳልፎ በስንት መከራ ውስጥ አልፋ እዚህ በመድረሷ እኔ በጣም ነው ደስ ያለኝ። እና በተጨማሪም ደግሞ ስንት ነገር አሁን በአላዛር ምክንያት በማሚ ምክንያት ብዙ ነገር ያሳለፈች ሰው ናት። ብዙ ስቃይ ውስጥ ገብታ በብዙ መከራ ውስጥ አልፋ አሁን ለዚህ ልጅ ለመውለድ ደርሳለች። አላዛር ደግሞ ይሄን አይተ ብትመለስላት፣ ለሷ ጥሩ ነገር ብታስብ፣ ከድሮ ተመረ አሁን ደግሞ ለሷ ጥሩ፣ አሁን እሷ እየወለደች ነው፣ መውለጃዋ ደርሷል። ስለዚህ አንተ ደግሞ ለሷ ተጠንቅቀህላት የሚያስፈልጋትን ነገር እያረክላት ብትንከባከባት፣ 9 ወር ሙሉ ያልተንከባከብካትን ዛሬ ልትወልድ ስትል እንኳን ትንሽ ብትንከባከባት አሪፍ ነው ብዬ ነው ማስበው። ግን አንተ ባትንከባከባትም ወንድማ ተንከባክቧታል፣ ችግር የለውም ለሱ ግን። እና ማሚም ደግሞ ብዙ ጊዜ የብዙ ቪዲዮን አይቻለሁ። ብዙ ቪዲዮዎች ላይ ይቅርታ እየጠየቀች ነው፣ ተንበርክካ ክብሯን ዝቅ አርጋ ይቅርታ እየጠየቀቻችሁ ነው። ትንሱ ተቀበያትና ይቅርታዋን፣ ቤተሰቡ ወደ ድሮ ደስታ ይመለስ። ይሄ ሁሉ ጥል የሚያልፍ ነው፣ ማያልፍ ነገር የለም። ግን ከአሁኑ ደግሞ ቢቆጭ አሪፍ ነው። በራሱ ያልፋል ተብሎ ጸጥ ከተባለ ጥሩ ስለማይሆን ከአሁኑ ይቅርታዋን ተቀብላችሁ አንድ ላይ ብትሆኑ በጣም ነው ደስ የሚለኝ። አሁን አንቺ ይቅርታዋን ብትቀበይ ማሚ እዛች ትቀራለች ማለት አይደለም እኮ፣ ወደ ቤቷ ነው የምመጣው ብላሻለች ደግሞ እሷም። እና አንተ ይቅርታዬን ብትቀበሉ እዚች አልቀርም እኮ ወደ ቤቴ ነው የምመጣው፣ ተመልሼም አልመጣባችሁም ብላለች። ስለዚህ ይቅርታዋን ተቀበሏትና እሷም ወደ ቤቷ ትምጣ፣ እናንተም በሰላም ትኖራላችሁ ማለት ነው። አላዛር ደግሞ ወደ ጥሩ ነገር እየሄደ ነው። ያው መተት ነው እንዳልል በቃ ፊቱ ደግሞ የሆነ ፍክት ያለ ነው። በቃ ምንም የመተት እንትን ያለበት አይመስለኝም ፊቱ ላይ እንዳየሁት ከሆነ ማለት ነው። እሱም ተመልሷል ብዬ ነው ማስበው። አሁን ቤተሰቡ ወደ ጥሩ ነገር እየሄደ ነው ብዬ አስባለሁ። አሁን ደግሞ እዚህ ጋር ትንሱ ለመውለድ መድረሷ ለሷ ጥሩ ነው ብዬ ነው ማስበው። ምክንያቱም ቤተሰቡ አንድ ሊሆናል፣ ይታረቃል። እሷ በመውለዷ ብዙ ነገሮች ይቀየራሉ ብዬ ነው ማስበው። እና ደግሞ አላዛር በጣም ጥሩ ነገር እያደረገላት ነው ለትንሱ አሁን በአሁን ሰዓት ማለት ነው። ጥሩ ሊንከባከባት ይገባል ከዚህም በላይ። አሁን ገና እሱን ይቅርታዋን ከተቀበለችው ገና ነው፣ ግን በትንሽ ቀን ውስጥ ጥሩ ነገሮችን እያሳየን ነው። እኔ ባለፈው መተት ሊያደርጉብሽ ነው ብዬ አስቤ ነበር፣ ግን አሁን እሱ ላይ እንዳየሁት ከሆነ አይመስለኝም፣ መተት ሊያደርግብሽ አይመስለኝም።
ቤተሰቡ አንድ ላይ ይሆናል። ልጁም ከአባቱ ጋር አንድ ላይ ያድጋል ማለት ነው። እና ማሚም ብትሆን ትንሱ ላይ ያው ሁሉ ነገር አድርጋባት እንቁላል ሰብራ የሆነ መተት በማድረግ ብዙ ነገራቶችን በማድረጓ ከዛ ደግሞ አሁን እንዴት ተጸጽታ እያለቀሰች ይቅርታ መጠየቋ በጣም እየገረመኝ ነው ያለው እኔ ማለት ነው። እና ደግሞ መጸጸቷ ትክክል ናት። እኔ ትክክል ነው ትክክል አይደለችም እያልኩ ሳይሆን መጸጸቷ ትክክል ሆኖ እነሱ ይቅርታዋን አለመቀበላቸው ነው ጥሩ ነገር ያለው ነው። ምክንያቱም እነሱ ይቅርታዋን ከተቀበሏት ቤተሰቡ ጥሩ ነገር ላይ ይወርቃል ብዬ ነው ማስበው። ግን እነሱ ይቅርታዋን ካልተቀበሉ ይሄ ጥል ይቀጥላል ማለት ነው እስከ መጨረሻው። ይቅርታዋን ብትቀበሏት አሪፍ ነው ብዬ ነው ማስበው። ማሚም ደግሞ ይቅርታ በመጠየቅሽ በቃ ራስሽን ያስከበርሽው ክብርሽ ቢዝቅ አርግተሽ መጠየቅ ክብርሽን ዝቅ አርግተሽ መጠየቅሽ ክብርሽን ከፍ ነው የሚያደርገው የሆነ ቀን ላይ ማለት ነው። አንቺ አሁን የድርሻሽን አርግተሻል። በቃ ትክክል ነው ያደረግሽ። ይቅርታ መጠየቅሽ ትክክል ነው። ግን እነሱ አለመቀበላቸው የሆነ ቀን ላይ ቆጫቸዋል ማለት ነው። እና ትንሱ ይቅርታዋን ተቀበያት። ቤተሰቡ ወደ ድሮ ደስታ ይመለስ፣ ወደ ድሮ ሰላም፣ ወደ ድሮ መሳሳቅ፣ ወደ ድሮ ፍቅር እንዲመለሱ ነው የምፈልገው። በትንሽ ነገር ተነስቶ ምግብ አሰሪም በሚል ነገር ተነስቶ እስከ ዛሬ ድረስ 9 ወር 1 አመት በሚባል ደረጃ ምግብ አሰሪም ወይ በትንሽ እንቅፋት የሁሉ ችግር መነሳቱ በጣም የሚያሳዝን ነገር ነው። ግን ደግሞ የሁሉም ነገር ከአመት በኋላ እሷ ይቅርታ እየጠየቀች እናንተ ባለመቀበላችሁ ትጸጸቱበታላችሁ ብዬ ነው ማስበው እኔ። እና ይቅርታዋን ተቀበሏት እባክሽ ትንሱ፣ ይቅርታዋን ተቀበያት። ይቅርታዋን መቀበልሽ ቤተሰቡ ወደ ጥሩ ሁኔታ እንዲመጣ ነው እንጂ ወደ መጥፎ ሁኔታ እንዲገባ አያደርገውም። ስለዛ እባክሽን ይቅርታዋን ተቀበያት። ቤተሰቡ በደስታ ይኖራል፣ በፍቅር ይኖራሉ። እናንተም ደግሞ በሰላም ህይወታችሁን ትገፋላችሁ ማለት ነው። እና ባጭሩ በቃ ይቅርታዋን ተቀበያት ነው የምልሽ። አላዛርም ደግሞ ትንሱን ተንከባከባት። አሁን መውለጃዋ ደርሷል። የምትፈልገውን ነገር እያረክላት ሳታስከፋት ተንከባክበ ይሄን 9 ወሯን ሳትንከባከባት ቢያልፍም እቺን ቀናት ግን ብትንከባከባት አሪፍ ነው ብዬ ነው ማስበው። ትንሱም ደግሞ ይቅርታን ተቀበያት ነው የምልሽ። ማሚም ደግሞ ይቅርታ በመጠየቅሽ በጣም ነው ደስ ያለኝ። ግን እነሱ ባይቀበሉሽም ወደ ቤትሽ ተመልሰሽ መምጣት አለብሽ። እነሱ እስከሚቀበሉሽ ድረስ እዛ መሆንሽ እነሱን ይበጠብጣቸዋል። ወደ ቤትሽ ተመለሺ። ይህንን ነው የምላችሁ። እንግዲህ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑልኝ።